ምኒሻ እንኳን ደስ አላችሁ ምኒሻ፣ ደሞዛችሁ ተቀነሰ። አረድላችሁ የት አባታችሁ ልትገቡ ነው? አሁን ነገ ደግሞ ነጻ ታገል ይላል። ነጻ ማለት ነው ካሁን በፊት ከመከላከያ በላይ ነው አይደል ደሞዝ ተቀበል ነበር። አንተን ለማታለል የተደረገ ድርጊት ነው እንጂ እንደማይዘልቅ ይታወቃል። በየትኛውም ሀገር ለሚኒሻ ደሞዝ እየተከፈለ መከላከያ ነጻ የሚታገልበት ሀገር የለም። ኢትዮጵያ ናት የመጀመሪያዋ ማለት ነው። አይ ኢትዮጵያ ጉድሽ! አረ ጉድሽ! የታማጆር ሹም ተብየው ፊልድ ማርሻል ተብየው የተማረከ በዓለም ሕግ ማለት ነው ተማርኮ የሀገሪትን የመከላከያ ማረግ የመጨረሻውን ደረጃ የያዘ ኢትዮጵያ ውስጥ ነው በዓለም ታሪክ ማለት ነው። ምርኮኛ ሲጀመር ወደ ስልጣን አይመጣም። ኢትዮጵያ ውስጥ ደግሞ የመከላከያ የመጨረሻውን ማረግ የያዘው የተማረከ ነው ብርሃኑ ጁላ ማለት ነው። አረ ውርደት! አረ ውርደት! አረ ውርደት! አረ ውርደት! በአሁኑ ዘመን ከአራተኛ ክፍል ዶክትሬት የሚገኝባት ኢትዮጵያ ናት። ዶክተር ከሌ እየተባለ ማለት ነው። አሁን ደግሞ የሚሊሻ ደሞዝ ተቀነሰ። ከ5 እስከ 7 ሺህ ብር ነው ያልተቀበሉ ነበር። አሁን 3 ሺህ ብር ሆኗል። ነገ ደግሞ ነጻ ታገለግላለህ። ምክንያት ሂሳብ ሰርቷል መንግስት። የፋኖ ቤተሰብና የሚኒሻ ቤተሰብን አያይዘነዋል፣ አጋለናቸዋል። ስለዚህ ሚኒሻን በነጻ ብናታግለው የትም አይደርስም፣ ለህይወቱ ሲል ይዋጋል ብሎ ብርሃኑ ጁላና አብይ አህመድ ሂሳብ ሰርተዋል። እነ ሽመልስ አብዲሳ ማለት ነው። ስለዚህ መቼ ልትነቃ ነው አንተ? እስኪ ተወውጣና ይቅርብ። እስኪ ተበደል በቃ ደይ እስኪ ጾም ድር በቃ እንደ ጓደኞች ልጆችን አሳድግድና 4-5 ልጅ ደፍተህ ሚስትን ስታንጫጫት ከምታደር ውጣና ግዛት እስኪ። በሰላም ጊዜ ከወጣህ ፋኖ አይነካህም፣ ታውቃለህ ተራስህ። ስለዚህ ዛሬ ደሞዝ ተቀነሰ፣ ነገ በነጻ ትታገላለህ። ገጠር ያለ መሬት ደግሞ አተርሰው አይተሃል አይደል? ታዲያ እንዴት ሆነ ትኖር ነው? የምስራቅ ጎጃም ስናን ወረዳ ካቢኔ ሚኒሻ በመከላከያ ተደብድበዋል። ለምሳሌ እነ ካሴ፣ እነ ነብዩ፣ እነ ሸጋው እና ያይልቃል መከላከያ አንበርኮ ደብድቧቸዋል። በሱሪያቸው እስከሚሸኑ ማለት ነው። ሱሪያቸውን ሳይፈቱ ሸንተዋል። በህዝብ መሃል ማለት ነው። ይሄን መቼም አትክዱትም። ታዲያ ይሄ መንግስት ነው ያንተን ነጻነት የሚያስከብር? የራሱን ኃይል የሚደበድብ፣ በራሳቸው ኃይል የሚደበደቡ፣ ለመብታቸው የማይቆሙ እንዴት ነው የህዝብ መብት የሚያቆሙት? ተንበርኮ በአስፋልት ተንበርኮ ተደብድቧል። ለምሳሌ የስናን ካቢኔና ሚኒሻ፣ በተለይ ካቢኔዎች አመራሮች እነ ጊዜው እነ ነብዩ ለምን ተደበደቡ? እንግዲህ አንድ ናቸው አይደለም? አላማቸው አንድ ነው። ቢያጠፉ እንኳን በህግ ነው መጠየቅ ያለባቸው። ነገር ግን ከምንም ስለማይቆጠራቸው መከላከያ ፋሱን ጥብስ አድርጎ ደበደባቸው። ፋሳቸውን አሁን ያ ካሴ መሮጥ አቅቶት እግሩ ሰባራ ስለነበር በቃ ዱላይትን ሱኗ ነው ይቻላል። አጠቃላይ ሌሎች በአስፋልት ተንበርከው ጉልበታቸው ተለልጦ ሐኪም ቤት ገብተዋል። ሐኪም ቤት ገብተው በስንት መከራ ተሽሏቸዋል። ካሴ መሮጥ ስለማይችል እንደውም ስቷል ነው የተባለ። በአይኔ ያላየሁትም እንጂ ስቷል። ሽንት ብቻ አይደለም ሌላም ነገር ጨምሯል ነው የተባለ። አሁን ይሄ ምን ማለት ነው? እስኪ ያስቡት። በራሳችሁ ተወለዳችሁበት ሀገር፣ በራሳችሁ በምታገሉበት መንግስት እየተቆለመምክ እየተደበደብክ ሚኒሻ ብትባለው ምን አባት ካንገብግቦ ነው የምትሄድ? ምኑ ደስ ብሎ ነው? እስኪ ንገረኝ። ልጅህን ታሳድግ ቁጭ ብለህ ወይስ እዛ በማንም ከየት የመጣ ህፃን ሲደበድብህ ይዋል? ኧረ ነውር ነው ጎበዝ፣ ኧረ ነውር ነው። ኧረ ስናን የጀግና ሀገር ነው። ኧረ ስናን የወንድ ሀገር ነው ጎበዝ። ተው፣ ኧረ አዋረዳችሁት። ከምር በጣም አዋረዳችሁት። በጣም ነው ያዋረዳችሁት የስናንን ህዝብ። የአባቶቻችሁን የወንድሞቻችሁን ልብስ እኮ መከላከያ እየገፈፈ ሲያቃጥል አዘነ
ፋኖ አዘነ ለብሶ እየመጣ ነው የፈጀን፣ ስለዚህ አዘናት ለብሱም ብሎ ገበያ የሚወጣውን ህዝብ እኮ አዘነውን እኮ አቃጥላችሁበታል። አዘነውን ልብሱን ማለት ነው። አሁን እናንተ ወንዶች ናችሁ ከሴት በምድር የምትለዩት። የህብረተሰብ ልብስ ጎጃም አዘነ በአሁኑ ሰዓት ጎጃም አበበ የተባለውን እነዚህ የሚያወጡለትን ገንፎ ሲያቃጥልበት በአይናችሁ እያያችሁ እኮ ነደደ ጎበዝ። አሁን እናንተ የትኛውን ህዝብ ነው የምትመሩት? እስኪ ንገሩኝ። ለራሳችሁ ያልሆናችሁ የህብረተሰብ ንብረት እያዋደማችሁ ልብሱን እየገፈፋችሁ እያቃጠላችሁ በረው ገበያ ዙሪያ ያለውን ባህር ዛፍ እኮ አውድማችሁታል። አጠቃላይ ናው ቁረጥ እያለ መከላከያ ማለት ነው። ቁረጥ አታባተ ሄዳላ አንተን ብሎ ሚኒሻ አንተን ብሎ ካቢኔ እያለ ያ የገና የገዛችሁትን በሬ እኮ መከላከያ እኮ ቀምቶ አርዶባችኋል። ለራሳችሁት እንዴ! ኧረ ተራራራራ እስማ ኧረ ይደብራል፣ ይደብራል፣ ይደብራል። በጣም ነው የሚደብር። ውጣና ታገል በቃ ለነጻነት። ከምር እውነቴን ነው። ውጣ። እማትታገል ከሆነ ደግሞ ቤት ቁጭ በል አርፈህ። የሚታገል ኃይል ይታገልበት። እንቅፋት አትሁን አንተ በቃ። ስለማይጠቅምህ እኮ ነው። የሚጠቅምህ ቢሆን እኛ ቀድመን እንገባ ነበር። የሚጠቅምህ ቢሆን ማለት ነው። ግን አይጠቅምም። ለአማራ ጸር ነው ይሄ መንግስት፣ ለአማራ ማለት ነው። እህት ወንድሞች ሲታሰሩ አሁን ሂደት አስፈታቸዋለህ? እውነት እንነጋገር ከተባለ እንደ ፋኖ እንቶ የእናንተ ቤተሰብ እዛ መከላከያ ሳርስ ሲያስረው ታስፈተዋለህ? አንሽንታ ሸንታ ያለ ቤት የምትቀመጥ ለራስህ ትደበደብ ያልሆንክ የሰው ልትሆን አንተ። ኢውሮ ገበያ ያለ ካቢኔ ለራሱ አይሆንም። ሲደበደብ ቆሞ ነው ሱሪውን ሳይፈታ ይሸና። ስለዚህ ምንሻ የምትባል አትሽወድ። ለምለም መሬት ለምለም ሀገር ያለ ምንሻ ነህ። ውጣና እረስ ዝም ብለው ያጠፋው ነው። ዙሩ እየከረረ ነው። ነገ ከነገ ወዲያ የምታርፍበት ዛፍ ሲቆረጥ ምላስህ ጭምር አብሮ ነው የሚቆረጠው። አይተናል እና የህል ቃል ሲደበደቡ አይተናል፣ ሰምተናል። የህል ቃል በቁሙ ሸንቷል። ያውድለው ሰውዬ ማለት ነው። በቁሙ ሱሪውን ሳይፈታ በሱሪው ላይ ሸንቷል። በሱሪው ላይ ካሴ እንደውም ሌላ ነገር አስከትሏል ነው የተባለ። ሽንት ብቻ አይደለም የካሴ እግሩ አንካሳ ስለሆነ መሮጥ ስለማይችል በኋላ በኩል የሆነ እርጥበት ታይቶበታል አሉ። የፊቱን ተውት እና እንደዚህ አርቦ እያዋረዳቸው አሁን እናንተ ስታገሉ አታፍሩም? ኧረ ያፋሩ ጎበዝ። ውጣና ታገል በቃ ውጣና ታገል። ነገ መከላከያ ጥሎ ይወጣል። ጥሎ ነው የሚወጣው። እርግጠኛውም ነገር ጥሎ ይወጣል መከላከያ ነገ። የት እንደምትገባ ያኔ ታያዋለህ። መሻገሪያው ድልድዩ ይጠፋብሃል። ስለዚህ ድልድዩ እያለ አሁን ውጣና ታገል። ካልታገልክ ደግሞ ቤት ግባ። ከዚህ ውጭ ግን የፋኖ የጥይት ራት እንደምትሆን አትጠራጠር። እየደበደበህ እያንበረከከ እየገረፈህ በህዝብ መሃል እያዋረደህ ትታገላለህ። አንተ ከርሳ